ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው። ዛሬ እንግዲህ የቱቱና ቱቱ ባለቤት ምንድነው ያጋጠማቸው? የቱቱ ባለቤት እንግዲህ አባባ ሲጠይቀው ለምንድነው ሰርጉን ችላ ችላ ያልከው? ያልተስተካከለልክ ነገር ምንድነው ያለው? እስቲ ንገረኝ እባክሽ ልጄ ብሎ ሲጠይቁት ነበረ። አይ አንዳንድ ነገሮች አልተስተካከሉልኝም። ስለዚህ ለዛ ነው ችላ ችላ ያልኩት እንጂ ለሌላ ነገር ችላ አላልኩም። እኔ ለማግባት ብዙ ጊዜ ዝግጁ አይደለም። አንዳንድ ነገር ወንድ ልጅ እስከሆንኩ ድረስ አንዳንድ ነገር ያስፈልገኛል። በዛ ሰበብ ነው አንዳንድ ነገር ስለሚያስፈልገኝ በዛ ሰበብ ነው እንጂ በሌላ ሰበብ አይደለም ብሎ እንግዲህ ለአባባ ሲነግረው ነው። የቱቱ ጓደኛ እንግዲህ ባለፈው ታማለች ብለው የቱቱ ባለቤት የሚንከባከባት ልጅ አስቀድማ ቤሎ ቦታ ሄዳ ቤሎውን እያማረጠችና ቤሎውን እንግዲህ ከቱቱ እህት ጋራ እየለበሰችና በዛውም ደጀኖ ተደብቆ ደጀኔ አበባ ሲሰጣት ነበረ። ነገር ግን አበባ ሲሰጣት ደጀኔ ደግሞ ስልክ ደውሎ ለምንድነው እሷ ስልክ ከስር የማታነሳው? ድሮንም ያመኛል እያለች ነውና እንግዲህ ምን እንደማረጋት ፈጣሪ ይወቀው። እሷ እኔን ስትፈልግ ብቻ ነው እንዴ ስልክ የምታነሳው እንጂ እኔን ሳትፈልግ ስትቀር በፍጹም ስልክ አታነሳም። እሷ ለጥቅም ብቻ ነው እንዴ እኔን የምትፈልገው? የእሷ ትልቁ ችግርና የእሷ ምክንያት ምንድነው? ለምንድነው እንደዚህስ የምታረገው? ምክንያቷ ምን ሆኖ ነው? ምንድነው ችግሩ? ብሎ እንግዲህ ደጀኔ ስልክ ደውሎ ማንንም ሰው ሲጠይቅ አይ እንግዲህ በአሁኑ ሰዓት ስራ ላይ ሳትሆን አትቀርም። ስራ ላይ ባትሆን ኖሮ እንደዚህ አታደርግም ነበረ። ነገር ግን ስራ ላይ ስላለች ነው እንጂ ለነገሩ እንደዚህ አታረግም። ለምንድነው የማትደማመጡት? እኮ ስራ ላይ እሷ ብትኖር ስልኳ እንዴ ከእጇ ላይ ይጠፋል። የሆነ ቦታ ከማልፈልገው ሰው ጋር ሄደ ነው ብሎ ደጀኔ እንዴት እንደሚንጨረጨር እንግዲህ ደጀኔና እሷ የሆነ ቱቱ ላይ የምስጢረኛ ሆነው የሚያወሩና እንግዲህ አንዳንድ ነገሮችን ከዛ አምጥታ እሱን የምታቀብል ምክንያት አላትና ያመኛል ብላ ነው እነሱ ጋር እነ ቱቱ ጋር መታ እረፍት እያረገችው ያለችው። ነገሩ እንደዛ አይደለም። እሷ ሌላ ነገር እየለቃቀመችና አንዳንድ ነገሮችን ለመውሰድ ከደጀኔ ለማድረስና የቱቱን ትዳር ወይንም የቱቱን ኑሮ ልታፈርስ ነው እንጂ በሰላም እንደዚህ አታደርግም። አሁን ደግሞ ኩሽና ውስጥ ገብታ ከኩሽና ውስጥ የሆነ ነገር እያስቀመጠች ነው። አባባም እንግዲህ እሷ ስር እየሄደ እያስቀመጠችውን ነገር በትክክል እያዳመጣትና በትክክል እያያት ነው። ነገሮቹ ሁሉ ከባድ ቢሆንም ሁሉም ነገር ለቀላል ሊሆን አይችልም። ስለዚህ እንግዲህ ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? ሁሉ መልካም ሁሉ ሸጋ ነው። እኔ እግዚአብሔር ይመስገን በጣም ደህና ነኝ። ቱቱ ዛሬ እንግዲህ ቤሎ ለክታ ተሞሸራለች። ቤሎውን እንግዲህ ስትለካ ባለቤቷ እየተደበቀ እያያት ነበረ። እሱም ቤሎውን እያየው ነበረ። ደጀኔ ግን ምንም ባያቅም ደጀኔ በጣም አስሬ እየደጋገመ ስልክ እያወራ ነው። ነገሮቹ ሁሉ በጣም ለሱ ከባድ ቢሆንም ነገሮቹ እንግዲህ ለምንድነው እንደዚህ ያከረሩት? ደጀኔ አሁንም ስልክም በፍጹም እነሱ የሆነ ነገር
ለማድረግ ሲሞክሩ ደጀኔ ተነሳ። ደጀኔ ቱቱን ያፈቅራታል ወይ? ቱቱን ይወዳታል ወይ? እንግዲህ ባለፈውም ገጠር ሄዶም በቱቱ ሰበብ ብዙ ደረጃ ተደራርሰው ነው የመጣው። አቶ ተመስገን በአሁኑ ጊዜ ቦታ ሁሉም ነገር ቦታ ቦታ እያዘለኝ ብሎ እስከ ቬሎ ድረስ ሄዶ ነበረ። ደጀኔ ግን በጣም በስልክ እየተከታተለውና ጤና የላትም ብሎ አዲስ ልጅ በደጀኔ ሰበብ ደጀኔ እንዲራራለት ያማታል ተብሎ ወደ ደጀኔም ልኳል። እሷና ደጀኔ የላካት ልጅና የቱቱ እህት እሳትና ጭድ ናቸው። ዛሬ ብለው ደግሞ ቤሎ ሊመርጡ ሲሄዱ እሷ ደግሞ ስልኩን ለደጀኔ አታነሳምና ደጀኔ ስልክ ሲደውልላት አንዳንድ መረጃ ደጀኔን እንድታቀብለው ነበረ። አሁንም ተደብቃ ስልክ እያወራችው ነበረ። ስልክ ተደብቃ እሷ ስታወራ ነገሮቹ ሁሉ ለእሷ በጣም ከባድ እየሆኑ በጣም እየጨነቋት፣ ስለዚህ እንግዲህ ሁሉም ነገር ለመልካም ነውና ሁሉም ነገር ለበጎ ነው ብላ ስታስተላልፍና ስትናገር ነገሮቹ እሷ እንዳለችው ሳይሆን ደጀኔም ነገ እጅ አለበት። እነ አባባም በጣም እየጨነቃቸው ነው። የአባባ ሚስት እንግዲህ እኔ የነሱ ሰርግ የነቱቱ ሰርግ በጣም እያስጨናነቀኝ ነው። እኔ ካሁን በፊት እድር ላይም ደርሼ ማላቅም ብዙ ጊዜ። አሁን ደግሞ ድግስ ማለት በጣም ቀላል አይደለም። ድግስ ማለት በጣም ከባድ ነው። ስለዚህ ለጎረቤቶቼን መጥተው እንዲያግዙኝ ለጎረቤቶቼ ከተናገርኩ እንጂ ብቻዬን ይሄንን ድግስ የምችል አይመስለኝም። ነገሮቹ በጣም ከባድ እስከሆኑ እስከመጡ ድረስ። ስለዚህ እንግዲህ እኛ ዶሮ ሰርግ የሚያምረው በዘመድ አርማጅ ነው እንጂ በጎረቤት ብቻ አይደለም። ስለዚህ እንግዲህ አሁንም ዘመዶቼንም ጎረቤቶቼንም መጥቼ በመጀመሪያ ደረጃ ስራ እንዲያግዙኝ ማድረግ ነው። ከዛ በኋላ ስራው እየተቃረበና እያለቀ ሲሆን ዘመድ አርማቹን ጠርቼ ምርቃትና የሰርግ ምርቃትን እየጨፈርን ሙዚያችንን እንቀበላለን። ነገር ግን የዛሬው በጣም ከብዶኛል። ምክንያቱም በአሁኑ ሰዓት በጣም ሰው መጥራትም ከባድ ስለሆነ እኔ ምን ላድርግ ብላ አባባን ስታመካክር ነበረ። የኔ ውድ ለምንድነው የምትጨናነቂው? ዘመድ አርማጅም እንጠራለን ምን ችግር አለው ብሎ ሲያመካክራት ነበረ። ነገሮቹ ሁሉ እንደ ድሮ አይደሉም። ነገሮቹ ሁሉ እንደ ድሮ እስካልሆኑ ድረስ ሁሉም ነገር ከባድ እስከሆነ ድረስ ለምን እንደዚህ ይሆናል? ለምንድነው? ችግሩስ ምንድነው? በሚባል ሁኔታ እንግዲህ እየተነጋገሩና ሁሉንም ነገር ለበጎ ነው ብለው እያሰቡበት ነው። እሷ ግን በፍጹም ልታምንም አልቻለችም። ቱቱ ግን አሁንም ቤላዋን ለክታ ነው የመጣችው። ወደ ቤት ስትገባም ብዙም ደስተኛ አይደለችም። ምክንያቱም ተመስገን በአሁኑ ሰዓት ብር ስለሌለው በቴሌ ሰው ነው የከፈለለት። ያን ሰው ሲከፍልለት ያ ሰውም ሲከፍልለት እንግዲህ ቱቱን ተመልሶ ነው ይቅርታ የጠየቃት። ቱቱ ግን ምንም ችግር የለውም ቀስ ብሎ ይመለስለታል። አይ ይህ እኮ ይቅርታ የሚያስብል አይደለም ብላ ቱቱ ስትመልስላት ነበረ።
ነገር ግን ቱቱ እንደዛ ብላ ስትመልስለት ነገሮቹን ሁሉ ለከባድ እስከሆነ ድረስ ሁሉም ነገር በሰላም እንዲነጋገሩና ሁሉንም ነገር በሰላም እንዲፈቱ አብረው ሲሯሯጡ ነበረ። ነገር ግን ቱቱ አሁንም በፍጹም ደስተኛ እንዳልሆነች ራስ ፊቷ ላይ ይታወቃል። አባባና የአባባ ባለቤት ትመስለኛለች። በጣም እያሸበሸቡ ለደጀኔም ጥሩ ልጅ ነው፣ ቱትዬም በጣም ጥሩ ልጅ ነች ብለው እነሱ ግቢ ውስጥ ቁጭ ብለው በእልልታና በጭብጨባ በመደነስ በማረግረግ በጣም እየጨፈሩ ነው። የሚመጣ ሙሽራም አልታየም ነበረ። ነገር ግን ግማሾቹም ደስተኛ ናቸው፣ ግማሾቹም በቱቱ ማግባት እና በቱቱ ግማሾቹ በጣም ደስተኛ አይደሉም። አቶ ደጀኔን ነበረ የጠበቁት፣ ለደጀኔ አልተሳካም። እንግዲህ ውድ ቤተሰቦቼ ይህንን ቻናል ሰብና ላይክ እያደረጋችሁ አበረታቱኝ ማለት ነውና ባባይ። ቆይ የሚያስከብር ስራ ምን ሰራሽና ነው ማከብርሽ? በቃ ካንተ ጋር በምንም ልንግባባ አንችልም።